ችግር ነው ይፈልካ ይድጎ መጣራስ ነው ይፈልካ ይድጎ ያሽ ሰብሪ ሰብሪ ምን ሸርቴት ሻል ይበናች ባለፈ ገዘውት የትን ያስቀመጥሽው ማን ያካ ማን ያካ ሸርቴት ምን ማን ብለንጠና ሰሪ ሰሪ ማን ብለንጠናይ ሰሪ ሰሪ በእግዚአብሔር አኖሽ ማን ተገዘውት ያልኩና የትን ያስቀመጥሽው ሰሪ ሰብሊን ያልከው ሰጣቂ ስለማላቅ ነው ሰሪ ቢሽ አለ ለጋሽ ቤቢ ነው መጣራሽ ሰሪ ነው አላቅ አላቅ በከለከ ይሄ ነው ያረችው አንተ ልትምጪው ከተጠባበቀን ጆሪ ቆይ ሰምተኝኛ ነው አይደል ሐረቤ በእግዚአብሔር ጆሪ ሰምተኝኛ ነው ምን አልኩኝ እኔ ሰሊ የት ነው ያስቀመጥሽው ባለፈው ቲሸርት ሰሊ ሰሊ ለኔው ሰሊ ቢሰራ እንደውም ደስ ይሻል ነው ሰሊ ካላቀ ማለት ማን ነው ልሽ እንደውም በብዛት ቤብ ምናምን ይሰራል ማለት ነው ሰሊ ተስተኩላ እንደ ችግር የለም የምን ሰብሊ ነው ከየት መጣች ሰብሊ ነች ማን ይሰራል መላቀት ይልዱ በዚህ ሸርት የታስመሽ ሰሊ አልከም ሰሊኛ ሆነች ማናት ንገረኝ ጆሮ ልከቺ ነው ንገረኝ ሰሊኛ ተናት ሰሊኛ ሸርት ነው ያረችው ተሰማች ሰሊኛ ነሽ የት ችግር ነው ይፈልካ ይድጎ መጣራስ ነው ይፈልካ ይድጎ ያሽ መጣራስ ነው ይፈልካ ሰሊዬ የት ነው ያለችው ሰሊ አንቺ ጆሮሽ ይሸቀማል እንዴ አሸተኛል እና ቲሸርቷን አርጌት መውጣት አለብኝ ነው የምሬ ነው መጣራስ ነው ይፈልካ ሰላም አልፈልክ ሰሊ የምን ሰሊ ነው ሰሊ እሺ በእኔ እንደው ቢቀርብኝስ ቤባርፍ ቤባርልም እንዴ ዳታወራ ደምጠረ ሰሊ ሰብሊ ትስጥክ ይፈልኩ ሰብሊ አረ ሰብሊ ምን ሆነሽ ሰሊ ምን ሆነሽ ነው ስራታና ዳይ የምራታና አረ ሰብሊ ያመጣው አረ ሰሊ ምን ይሄ ነው እንዴ ምን ነው ችግር ሰሊ ታረጋለህ አንተ እንደዛ ሄሎ ብሩኬ እንዴት ነው ሰላም ነው ኧረ ተው ምንድን ቺ ስታረግ ያዘችው ሚስትህ አንተ ህፃን እንዴት ፎቶ የቺኳን ፎቶ ስልክ ላይ ታስቀምጣለህ ምን ሆነ ነው አዴ የሆነ ሎክ ምናምን ማዘጋጀት ነው ወይ ሌላ ስልክ መያዝ ነው እንደዚህ ምን አንተ የፋራ ሚስቴክ ትሰራለህ እንዴ ምን ነው ቋቋ አይ ተበላሽ አባቴ ተበላሽ ምን አስበህ ነው የልጅቷን ፎቶ ስልክ ላይ የምታስቀምጠው እንደሌሎቹ ማጥፋት ነው ወይ ሌላ ስልክ መያዝ ነው እንዴ ቆይ በቃ መጣው እናወራለን እሺ በቃ ቻው ብሩኬ ነው ምን ለምን እኮ የጓደኝነት ምክሬን እየመከርኩ ነው ጓደኛው ነው አይደል እንዴ እኮ ለጥሩ ነገር አትመክሩ እና ጥሩ ነገር አይደል እንዴ የመከርኩት ሌላ ጊዜ ሚስቱ እንዳትይዘው አይ ይሄ ጋይ ኮድ ነው ላይክ አይገባሽ ይሄ ጋይ ኮድ ነው ጋይ የሚባል ነገር የለም እሰ ጋይ ኮድ እግዚአብሔር እንደዚህ እንቀልድ አልፈልግም እማ ቀረበሽ ረስተሽው ነው ምን ሆኖብሽ ነው ምን ተረጋጋም እየወለድሽ ነው ሰሞኑን አሞሽ ነው አይ አይደለም የወለድኩት ቅርጹን ለማጥፋት ነው ለምን ማጥፋት ፈልግሽ አይ በጣም ቅርጽ ያዘብኝና ታየው ከዛ እሱን ለማጥፋት ነው ማልከው ምን ችግር አለ እንዴ አንዳንዴ ያውልቅ የለ እንዴ ምን ችግር አለው አባ በዚህ ልትቆጣይ ባለ ደግሞ አይለም ማለት እኮ ቅርጹ መጥፋቱ ምን ማለት ነው ይጎዳሻል ቅርጽ መኖሩ አዎ ወይ ቀለበት ቅርጽ ጣት ላይ እንዴ አልፈልግም ለምን እንዴ አባስ ጨነቀኝ እኮ ለምን ያልፈልግሽ የቀለበትን ቅርጽ ቀለበት ቅርጽ እያያዘብኝ ነውና አልፈልኩም አንዳንዴ እንደዚህ መውጣት ፈልጋለሁ ቅርጹ ጠፍቶ ማለት ነው አዎ
ባለትዳር መሆንሽ እንዳይታወቅ ማለት ነው። አባ በቀለበት ነው እንዴ ባለትዳር መሆኔ ምናምን ትምትለው እንዴ? ልብ አይደል እንዴ? ዋናው ልብ አይደል አይደል? አዎ። እና ቅርጹን አስፍተሽ ባዶ እጅሽ መውጣት ፈለግሽ? ምን ችግር አለው? እንደዚህ ነቀል አልፈልግም። እሺ እንደዚህ ነቀል አልፈልግም። እኔ ይልሽ ነገርሽ እንደዚህ ነቀል እኔ አይመችኝም፣ አልፈልግም። እንዴ አባ ያስደበርከኝ ምን ማለት ነው? ምን ማለት ነው? ቅርጹን አጥፍቼ ባዶ ሄዳለሁ ማለት ምን ችግር አለው? ቀለበት አጥፍቼ ባስቀምጥ ምን ችግር አለው? ማታ አጥፍቼ ያስቀምጥኩ አይደል እንዴ? እኮ አጥፍቼ ባዶ ሄዳለሁ ማለት ምን ማለት ነው ታዲያ? እኔ የፎክስ ነው ሊሆን አላውቅም። በጣም ቅርጽ እየያዘብኝ ነው። እሱን ማጥፋት ፈልጋለሁ። የምርሽ ነው የምትሆነው እንዴ? አንተ አታውቅም እኮ ታዲያ ቅርጹን አጥፍቶ ወደ ውጭ መውጣት ምን ማለት ነው ነው ጥያቄው። እንዴ ምን ችግር አለው? ኧረ ኖርማል ነገር ነው። አታከብዳባ። ይሄ መጥፋት አለበት። በቃ እንደዚህ መያዝ የለበትም ቅርጽ። የምርሽ ነው? የምር እንዴ? ማረምስ ነው እንዴ? አታከብድና እንዴ? እንዳይረፍዱ እሺ። እግዚአብሔር እንደዚህ እንቀል አልፈልግም እኔ። እሺ እግዚአብሔርን አልፈልግም። እሺ እንደዚህ አይነት ፕራንክ ቀልድ ምናምን አልፈልግም። ይሄ ሲሪየስ ነው። የምን ቀልድ? እማልፈው ፕራንክ አይደለም። ይሄ ማውጣው ነገር አይደለም። እንደዚህ አይነት ቀልድ አልፈልግም እኔ። እግዚአብሔር እንደዚህ አይነት ቀልድ አልፈልግም እኔ። አልፈልግም። እንደዚህ አይነት ቀልድ አይመችኝም። ምን ችግር አለው? ቀለበት ወጥ በቃ አወጣለሁ ከዚህ በኋላ እንዴ? አይ አወጣለሁ። እሺ ማን አልፈልግም እንዴ? አባ ምን ነው በቃ ፕራንክ ነው። ፕራንክ ነው እንዴ? እንደዚህ እንደማላረሳት የለም እንዴ? እንደዚህ አይነት ቀልድ አልፈልግም። ጀመርኩና ደግሞ ምን ነው ፕራንክ ነው። እሺ አልበዛም? ፕራንኩ አልበዛም? በቃ አላወጣ ከዚህ በኋላ እሺ አላወጣ። እሺ ኢየሱስ ምንሽ ምንድነው? በነገራችን ላይ የሰሞኑ ጉንፋን በጣም ያስጠላል። ሰው ጉንፋን ነው ይላል እንጂ ኮቪድ ነው አይደል? እናቴን ራሱ እንዴት እንዳሰቃያት አላየሽም? ይሄንን አይተዋል። እኔ እኮ እየቆረጣጠመኝ ነው፣ ግን ዛሬ ጠረጴዛ ላይ ነው። ሁለት ሸሚዝ ነው እኮ ለሁለት ሸሚዝ ብዬ ውጪ ወጣ። አንዴ ካንቺ ጋር እያወራሁኝ እኮ ጠቅጠቅ ላድርገው ብዬ ነው። ነገ ጠዋት የምለብሰው ነገር የለኝም። ተጨማድረት አይተዋል። አንቺ ለኔ መተኮስ አቆምሽ ቆይሽ ማለት ዋው! አንቺ በጣም አብሬ መተኮስ ካቆምሽ ቆይሽ እና ታዲያ አታውቅሽልኝ። ታዲያ ደክሞሽ ታጣጣኛለሽ። አሁን እንደምታፈታፍ ብዬ አውቀና ለሰነ ተኮስ በሰራት ተኮስ እንጂ መላክ አንቺ ነሽ ጆካ ያሽኝ። ለብሱ ራሱ እየሸሸ ነው የመተኮሽ። ኢየሱስ ምንሽ ምንድነው? ምንሽ ወንዲ መድኃኒዓለም ተከተልኩኝ። ምንድነው ያቃጠለው? ችግር አንተ በኢየሱስ ምኑን ነው የሚያቃጥለው? እንዴት ምኑን ነው የሚያቃጥለው? ከወያው ላይ ታስቀምጣለህ? ወይኔ ምንድነው አንተ? በረዶ እኮ ነው ከወያው ራሱ ማለት በረዶ ነው። ምን የተሰካ ነገር አለው? የታለ ነው ያቃጥለኝ ወይስ ላንቺ ሲሆን ተለየ? እውነት እየተወከሰ ነው ብለሽ ነው አይደል? ገና ምንም በሌለበት እንደዚህ መዘይ ወይኔ ማማጌ ሰራውልሽ። ግን ዛሬ አገኘሽ ይጣባሽ። ለማንኛውም ግን አልተሰካም። ዱቄት አጠገቤ የለም ዛሬ በረዶ እንዲታቃጠለኝ። ወይኔ መቼ ነገ ወይ አንተ ልጅ እሺ በቃ እራት እሺ ነገ እደውልልሃለሁ። የሚመች ቦታ አይደለም። ነገ እንደዋወላለን። እሺ ተናዳል ባይ እኔ እስታ እንዴ ለምንድን ነው የምትሰጥህ? ለምንሽ ነው? እንዴ ፕራይቬት የሚባል ነገር እኮ አለኝ ራሴ። ለምንድን ነው የምትሰጥህ? ከመቼ ጀምሮ? አንተ እስከ መቼ ጀምሮ ነው ስልክሽን ብለህ ጠይቀኝ። ታውቃ ጀምርኩኝ። አልሰጥም። ለምን ነው የምትሰጥህ? ሲያስጠላ ሲያስጠላ ከአንተ ጋር ሲገዛ ፕራንክ ነው። ወይኔ ታወጣታለህ እዚህ ውስጥ። ወይኔ ዝጊ ሲያስጠላ ስላሴ ተገረመኝ ማለት ነው። እኔ ቢያንስ ለ5 ወይ ለ6ኛ ዞር ነው ያየሁት እኮ። እኔ አላየኸውም
እየጨረስኩ እየጀመርኩ እኔ ፕሪዝንን ያላየ እንደው ፊልም ያለው የሚሰፍ ፕሪዝን ፕሬግን ካላየ እየጀመርኩ ያቆም ሳይመች ደግሞ ይሄ እኮ በጣም ነው የሚመቸኝ እውነት ማይኮ ወይኔ የስንት ሰው ክራሽ ነው በቃ እግዚአብሔርን በጣም ነበር የምወደው ነው ይስጥላል ልጅ እሱ እንዲሆን ነው የምፈልገው ነገራችን ራሱን እንዲሆን መልኩ እሱ ነው ማለት የሚገርም ፊልም ግን አሁን ግን ከዚህ እስር ቤት ግን የሚያመልጥ ይመስላል ከዚህ እስር ቤት የሚያመልጥ ይመስላል እንዴ ዋናው ታዲያ ምን ዋናው ምን ሆነና ነው ማምለጡ አይደል እንዴ ለወንድሙ ሲል ደግሞ የከፈለው መስዋዕትነት በጣም ይገርም ነው ምንሽ እየተንቀሳቀሰ ነው ይሄ ምኑ ቲቪ ነው የምን ቲቪ አሻንጉሊቱ እየተንቀሳቀሰ ነው እየቃዠሽ ነው እንዴ ይላል ምንድነው የሚንቀሳቀሰው ማርያምን እየተንቀሳቀሰ ነበር ስላስ መጀመሪያ አይተው በመቤቴ መጀመሪያ ሲንቀሳቀስ ነበር ማለት ነው አይተው ማለት ነው ከዛ በኋላ አይኔ ነው ብዬ ዝም አልኩኝ አሁን ሁለቴ ሶስቴ ሲንቀሳቀስ መብራንን አይቻለሁ ኧረ በእናትሽ እኔ ፊልም እንዴት ትጃጃለሽ እንዴ ቀጀታለ የምን ቀጀታለ እዚህ ጋር ግን ፖሉን የመጡ ኧረ በእናትሽ እሱን ትሰጪ በእናትሽ ፊልም ማርያምን አይቻለሁ ማማ ምንድነው የሚንቀሳቀሰው ጤነኛ አይደለሽም እንዴት አለሽ ስላሴ ስም ማርያም አሻንጉሊት ሲንቀሳቀስ እንዴ አልገባኝም ግን መቤቴን አይቻለሁ ነፍስ ዘርቶ ይሆናል እዚህ ጋር ግን የሚሰሩት ነገር ደስ ይላል ኧረ መጃጃልሽን ትሰሽ እንጂ ወደ ተመሰሽ የሚንቀሳቀስ ነው ባባ ስላሴ አሻንጉሊት እየተንቀሳቀሰ ነው ውሻ ምንድን ነው ያደረገው ጀርባውን አሻንጉሊት ጀርባውን በኪዳነ ምሕረት ላበላ